እኔ የምፈልገው ባል ምን አይነት እንደሆነ ታውቃለህ? ቦርጭ እንዲኖረው አልፈልግም። የሆነ በቃ አለ አይደለ? ቢኖረው ችግር የለም ስፖርት ይሰራል። ግን ጸጉሩ መላጣ ከሆነ ሙሉ ለሙሉ መላጣ ቢሆን ይሻለኛል። ግማሽ አልፈልግም አይደል? መኪና ቢኖረውማ ከስራ ስወጣ ይዞኝ ሄድ ነበር። ብቻ ግን ማለት ነው ሃይማኖቱ ላይ ጠንካራ ይሁን። ከዛ ግን ብር ይኖር። ባይኖረውም ግን ችግር የለም አብረን እንሰራለን። እሱ ብዙ ብር ይኖረው፣ እኔ ትንሽ እሰራለሁ። እንደኔ የትዳር አጋር ለማግኘት ይሄን ሁሉ መስፈርት መውጣት ልክ ነው? በአሁኑ ዘመን ብዙ ወጣቶች የህይወት አጋር ለመፈለግ ሲነሱ ቁመቱ ረጅም፣ ባህሪው ረጋ ያለ፣ ሃይማኖቱ ላይ ጠንካራ፣ ስራ ያለው እያሉ ረጅም የመስፈርት ዝርዝር ያስቀምጣሉ። አንዳንዶቹ ይሄንን ማድረግ ትክክለኛና የወደፊት ህይወትን የሚያስተማምን መንገድ ነው ሲሉ፣ ሌሎቹ ደግሞ ፍቅርን በቅድመ ሁኔታ ማሰር አማራጭን ያጠባል ብሎ ይከራከራሉ። መስፈርት ማውጣት አስፈላጊ ነው የሚሉት ትዳር የዘላለም ህይወት ስለሆነ ዝም ብሎ በስሜት ብቻ መወሰን ስህተት ሊሆን ስለሚችል የሚፈለገውን የባህሪ የሃይማኖትና የኢኮኖሚ መስፈርት አስቀድሞ ማወቅ ወደፊት የሚመጣውን አለመግባባትና ፍቺ ይቀንሳል። ለእነሱም አስቀድሞ መስፈርት ማውጣት የብስለት ምልክት ነው። መስፈርት ማውጣት ደግሞ አማራጭ ያጠባል የሚሉት ፍጹም የሆነ ሰው ስለሌለ ረጅም መስፈርት ማውጣት ፍለጋውን ያከብደዋል። ፍቅር የሚመጣው በሂደት ሰዎችን ተረድቶና ጉድለታቸውን ተቀብሎ አብሮ በማደግ እንጂ አስቀድሞ በወረቀት ላይ የተጻፈውን ፎርሙላ የሚያሟላ ፐርፌክት የሆነ ሰው በማስላት አይደለም ይላል። እስቲ እናንተ ደግሞ እውነተኛ ሀሳባችሁን አጋሩ። ለመጋባት የትዳር አጋር መስፈርት ማውጣት ፍለጋውን ያቀላል ወይስ ያከብዳል? ሀሳባችሁን ኮመንት ላይ አስቀምጡ።